የኢራን ተጽዕኖ እያደገ ነው። ሁቲዎች ዓለም አቀፍ የመርከብ ትራንስፖርትን እያስፈራሩ ይገኛሉ። መካከለኛው ምስራቅም ከመቼውም ጊዜ በበለጠ ወደ ከፍተኛ ቀጣናዊ ግጭት እየተቃረበ ይመስላል። በአሁኑ ወቅት ዓለም ትኩረቱን በመካከለኛው ምስራቅ ላይ አድርጓል። በኢራን እና በዩናይትድ ስቴትስ መካከል ያለው ውጥረት በዓለማችን እጅግ ወሳኝ በሆነው የነዳጅ መስመር በሆርሙዝ የባህር ወሽመጥ አቅራቢያ አይሏል። የጦር መርከቦች፣ ሰው አልባ አውሮፕላኖች፣ ድሮኖች እና ሚሳኤሎች የፋርስ ባሕረ ሰላጤን በዓለም ላይ ካሉ አደገኛ ቦታዎች አንዱ እንዲሆን አድርጎታል። በተመሳሳይ በየመን በኢራን የሚደገፉት ሁቲዎች በቀይ ባህር ላይ የሚያደርሱት ስጋት እየጨመረ ነው። ጥቃታቸውና ማስጠንቀቂያዎቻቸው አንዳንድ የጭነት መርከቦች ዋና የንግድ መስመሮችን እንዲቀይሩ ያስገደዱ ሲሆን ይህም በነዳጅ ዋጋና በዓለም ገበያ ላይ ተጽዕኖ አሳድሯል። በአንጻሩ በጋዛ ያለው ጦርነት እንደቀጠለ ነው። እስራኤል በሐማስ ላይ የምታደርገውን ዘመቻ አላቆመችም። በሊባኖስ የሚገኘው ሄዝቦላህም ወደ ግጭቱ ሙሉ በሙሉ ሊገባ ይችላል የሚለው ስጋት እየናኘ ነው። የዓለም መሪዎች ግጭቱ ወደ መላው ቀጣና ሳይዛመት ለመግታት እየተሽቀዳደሙ ነው። ምክንያቱም የሆርሙዝ የባህር ወሽመጥ ከተዘጋ ወይም የቀይ ባህር ትራንስፖርት ከተቋረጠ ተጽዕኖ በነዳጅ ዋጋ፣ በምግብ ወጪና በዓለም አቀፍ ኢኮኖሚ ላይ ከፍተኛ ጉዳት ያደርሳል። ይህ አሁን የቀጣናው ግጭት ብቻ ሳይሆን ዓለም አቀፍ ቀውስ እየሆነ ነው። ዛሬ ምሽት መላው ዓለም መካከለኛውን ምስራቅ በትኩረት እየተከታተለ ነው።